ጤና ይስጥልን እንደምን ከረማችሁ ክቡራትና ክቡራን የጠይም በር ቤቶች እንዴት ናችሁ? ዛሬ እንግዲህ ያው አስመራ ለኢትዮጵያ ያበረከተችውን አትሌት ነው በዘመኑ ምነግራችሁ። ይህ ሰው እንግዲህ ሀገር በመክዳት ወንጀል ተጠርጥሮ ወታደሮች የሚፈለግ ሰው ነው። እስካሁን አልተገኘም ይላል ታሪኩን ሲነገር። ገና አሰሳውና ፍለጋው ቀጥሏል። ተፈላጊው ሰው ሀገር በመክዳት ድርጊቱ የሚጣልበት ቅጣት ከፍተኛ እንደሆነ የሚታወቅ ነው። ወታደር መሆን ደግሞ ጉዳዩን ከፍ አድርጎበታል። ወታደር ሆኖ ሀገር በመክዳት ወንጀል ከተከሰሰ የሞት ፍርድ እንደሚጠብቀው ያውቃልና መረጃዎችን ተሰብስበው ምስክሩ ጥፋተኛ መሆኑን አረጋግጠው የመጨረሻው ፍርድ ሊያገኝ እየተጠበቀ ነበር። ግን እሱ አሁን የት እንደተደበቀ አልታወቀም። ወታደሮች አሁንም ታይቷል በተባለበት ቦታ ሁሉ እየፈለጉት ነው። ተጠርጣሪ ሰው በተለያየ ቦታ ቃሉን የሰጠ ቢሆንም የመጨረሻው ጉዳይ የሚታየው ችሎት ላይ እንደሆነ ይታወቃል። ይሁን እንጂ ይህ ጉዳይ ብቻ ለመዳኘት የተቋቋመ ችሎት ተጠርጣሪውን እየጠበቀ እንደሆነ ነው እንግዲህ ታሪክ ድርሳኑ የሚነገረው በወቅቱ። ከዛም ከተደበቀበት ቦታ ፈልገውና አፈላልገው እንዲያመጡ የተላኩት ወታደሮች ለብዙ ቀናት አሰሰው ሊያገኙት ባለመቻላቸው በመጨረሻ ግን የተደበቀበትን ቦታ በጠቋሚዎች በማግኘታቸው እጁን ጠፍረው ለማምጣት ወደ ስፍራው ይጓዛሉ። ሰውየው የተደበቀው ደብረ ዘይት ወይም ቢሾፍቱ መሆኑ መረጃ አግኝተዋል። ከተማ ውስጥ ባሉ ጓደኞችም በሆነ ቤት ውስጥ መደበቁን ሰምተዋል። የተጠቀሙበትን ቤት ቢያፈላልጉ ግን ሊያገኙ አልቻሉም። በኋላ ግን መምጣታቸውን ሰምቶ ካምፕ ውስጥ ከለላ መያዙን ከታማኝ ጠቋሚዎች ያረጋግጣሉ። እናም ጊዜ ሳያጠፉ ወደ አየር ኃይል ግቢ እየገሰገሱ ይሄዳሉ። በር ላይ እንደደረሱ ለጥበቃዎቹ የሚፈልጉትን ሰው ለመውሰድ ታዘው እንደመጡ ተናገሩ። ወደ ውስጥ መግባት ስለማይችሉ የታዘዙበትን ወረቀት አሳይተው ሰውየውን በእጃቸው እንዲያስገቡላቸው አለበለዚያም በእነሱ ጥበቃ ስር አብረው በጋራ ይዘው መሄድ እንዲችሉ ጠየቁ። ጥበቃዎቹም ስልክ ደውለው ከውስጥ አንድ ሰው መጣ። ወታደሮቹ የጠበቁት እስረኛውን ነበር። ነገር ግን ኮሎኔል ፈንታ ነበር እንግዲህ ብቅ ያለው። ግቢ ውስጥ የቅርጫት ኳስ እየተጫወተ ስለነበር ከነስፖርቱ ትጥቃቸው በር ላይ ተገኙ። ኮሎኔሉ የታጠቁት ወታደሮችን እየተመለከቱ ምን ፈልጋችሁ ነው ሲሉ ይጠይቃሉ። ምሩጽ የተባለው ወታደር ነው። ለምን ፈለጋችሁት? ተይዞ ይምጣ ተብሏል። ማን ነው ያለው? ከዋናው ማዘዣ። ለምንድን ነው? ይታሰር ተብሏል። እዚህ ታስሯል። እኛ የታዘዝነውን ይዘን እንድንሄድ እንጂ እናንተ እንድታስሩት አይደለም። መውሰድ አትችሉም። ወረቀት ይዘናል እኮ። ከየት? ከመከላከያ። ደግሞ ምን? ደውላችሁ ማረጋገጥ ትችላላችሁ። ማረጋገጥ አንፈልግም፣ ምሩጽ መውሰድ ነው የምንፈልገው፣ ብትሰጡን ይሻላል የሚል ግብግብ ይነሳል ካሉና ነገሩ እየከረረ ሄዶ በር ላይ ያሉ ጠባቂዎች አንዱ ክፍል ለሌላው ያለውን ጥላቻ በሚገልጽ መልኩ ኃይለ ቃል የተለዋወጡ ነበረ። የታዘዙት ወታደሮች እንዴት አድርገን እንደምንወስደው እናሳያቸዋለን ብለው ዝተው ከሄዳሉ። ኮሎኔል ፈንታም በኋላ ያው ጀነራል ሆኗል። ነገሩ እየከፋ መሄዱን ተገንዝበው ነገሮች መስመር ሳያስይዙት ከእጃቸው እንዳይወጣ መዘጋጀት እንዳለባቸው በማመን ምንም ሳይዘጋጁ ምሩጽ ተይዞ ከሄደ የሞት ፍርድ እንደሚጠብቀው ስላመኑ ማለት ነው። ነገሩ ሲጀመር እንዴት ሆነ በሚለው እያብሰለሰሉ ነገሩን እንግዲህ ወደ ኋላ መቃኘት ይጀምራሉ። እንግዲህ የዚህ ታሪክ እንግዲህ ያው እንግዲህ የሞት ፍርድ ሊፈረድበት የነበረው ምሩጽ የወታደር ክለብ ስፖርተኞች በግላቸው ተሰብስበው ሳምንት 2 ቀን 2 ጊዜ የሚለማመዳሉ። ከነዚህ ወታደሮች ጋር 2 ተማሪዎች አብረው ይሰራሉ። ዮሐንስ እስጢፋኖስ ይባላል። አንደኛው ተማሪ በቅርቡ ካለው ወፍጮ ቤት ለቤተሰቦቹ እህል በማስፈጨት የደንበኛውም ጭምር ነው። ምሩጽ ደግሞ እዚህ እህል መጋዘን ወፍጮ ቤት ይሰራ ስለነበረ ወጣቱ ተማሪ ወፍጮ ቤቱን ወረፋ ብዙ ጊዜ ያቆየው ስለነበር አንድ ቀን ምሩጽ ልጁን ያነጋግረዋልና ባለፈው አይቼ ያለው አይደል በማለት ጥያቄ ያቀርብለታል። የት ነው? አደባባይ ምን ሳደርጋዬ ቢለው ሩጫ ውድድር ላይ ጎበዝ ነህ፣ ይሄን ያህል በደንብ ተፎካክራል። ታዲያ እንዴት ልወዳደር? እኔም እዛ ውስጥ መግባት ፈልጋለሁ የሚል ጥያቄ ቢያነስለትም ምሩጽ ግን አንድ ነገር ይስማማሉ። ያው ወፍጮ ቤት ስትመጣ አንተ ወረፋ እንዳትይዝ እህሉን ታመጣና እኔ አስፈጭቼ እልክልሃለሁ። አንተ ደግሞ ከወታደሮች ጋር አስተዋውቀኝና እኔም እየሄድኩ እዛ መለማመድ እፈልጋለሁ በሚል ይጠይቀዋል። ሁለቱ በዚህ ይስማማሉ። ህይወት ይቀጥላልና ምሩጽ ለመጀመሪያ ጊዜም ወደ ቦታው ይወስደውና በእንግዲህ ከዮሐንስ እስጢፋኖስ ጋር በዚህ ከተግባቡ በኋላ ዮሐንስ እስጢፋኖስ እንግዲህ ከወታደሮች ጋር ያስተዋውቀዋል። እንግዲህ ምሩጽ የሚፈልገውን ለማግኘት ይህ ተማሪ በደንብ አድርጎ እንዳገዘው ሁልጊዜም ያነሳ ነበረ። ከዚያ በላይ ደግሞ ማድረግ ተመኘ። ያው የሩጫ ስፖርት ስሜት ስላለው ሄዶ የሚሰራበት ቦታ ያፈላለገ ስለነበረ ግን እንግዲህ በዚህ ተማሪ ምክንያት ቦታውና ድሉን ስለተመቻቸለት
በቀጠሮ ቀን ቦታው ይደርስና ልምምድ ከመጀመሩ በፊት ሰዎቹን ያ ተማሪ ዮሐንስ እስጢፋኖስ ያስተዋውቀዋል። እንግዲህ አንደኛ መጥቶ አንተ አለው አቤት ይላል። ወፍጮ ቤት በኃላፊነት አውቃለሁ። አዎ። ምን ልታደርግ መጣ? ከእናንተ ጋር ልሰራ። እዚያ አትሰራም? ለምን? ባለፈው ባለቤቴን ሰድባታል የሚል ሐሳብ ይሰረዘርና ወፍጮ ቤት አላስታውስ ደግሞ ብዙዎች እየመጡ በወረፋ ጭቅጭቅ አንስተውብኝ ስለነበረ ለዛ ነው የሚል ምላሽ ሰጥቷል። እንግዲህ እሺ ካጠፋውም ይቅርታ አድርግልኝ ይለዋል። ሰውየውም ትንሽ በስጨት ብሎ ከኛ ጋር አትሰራም አልኩ ይለዋል። ምሩጽ እያዘነ ተመለሰ። ሁለቱ ተማሪዎች እንግዲህ አግባብተውለት እንደገና ይዘው ሄዱ። ወታደሮቹ ማስተባበሩ የሚሰራውን ሰው ለልምምድ ሊገባ ሲል ተመለከተውና ምንድነው አንተ ይለዋል አሰልጣኙ። አይ ከእናንተ ጋር ልሰራ መጥቼ ነው። ምን ሩጫ? በምን ነው የምትሰራው በማለት ሲጠይቀው ማለት የሚል ጥያቄ ያቀርባል። አይ የትጥቅ አላሟላ ማሊያ የለ፣ ሸራ ጫማ የለ፣ ቁምጣ የለ፣ ታዲያ እንዴት ነው አብረህ ልትለማመድ የሚችለው ሲለው ይሄ እንደሚያስፈልግ የማያውቀው ምሩጽ ይደነግጣል። እንግዲህ እኔ አልቀልድም፣ እዚህ የቀልድ ወይም የጊዜ ማሳለፊያ ቦታ ስላልሆነ ሄድ ከዚህ ብሎ ሊያባረው ሲሞክር አይ እኔ አልቀልድም፣ ሩጫ ወዳለው አላማ ይዤ የተነሳሁት ሲለው አላማ አለ ግን ምንም የለህም የሚል ንግግር ይናገረዋል። አይ ትጥቅ ሌላ ቀን አመጣለሁ ግን ምን ይገኛል ብለህ ነው የምትሰራው ብሎ አሰልጣኙ ፈተና ቢጤ ጥያቄ ያቀርብለታል። ምሩጽም ሩጫ ስለምወድ ብቻ በሚል ምላሽ ይሰጣል። ያው ምሩጽም ሩጫ ለመለማመድ ትጥቅ መያዝ እንዳለበት እንኳን አላወቀም ነበረ። ቢያውቅስ ደግሞ ከየት ያመጣል? ቢያው በስራ ቦታ የሚከፈለው እዚህ ግባ የማይባል ደሞዝ ስለነበረ አስተባባሪው ሰውዬ በቃ ግባና ስራ በሚል ያዝንለታል። በእግሩ ላይ ጫማ አልነበረም፣ ያደረገው ቁምጣ ነው። ያው ቁምጣው ወፍጮ ቤትና ለክት ቀን የሚገለገልበት እንጂ ለስፖርት የሚሆን አልነበረም። ሁሉም የማይለየውን ያው ለክንብንብ የሚጠቀምበትን ፎጣ ጥግ አስቀመጠና መለማመድ ጀመረ። በቦታ አያያዝና ዙረት ላይ ምንም እንደሚያደርግ አያውቅም ስለነበረ መሀል እየገባ ወደ ዳር እየወጣ እያደናቀፈም ያስቸግራቸዋል። በተደጋጋሚ ያው የሩጫው ሂደት እየረበሸ ስላስቸግራቸው ምሩጽ ከልምምዱ እንዲባረር ይደረጋል። በሌላ ቀን ትምህርት ምክር ተሰጥቶት እንደዚሁ እንደገና ለልምምድ ገባ። አሁንም ችግር ነበረበት ግን ነገር ግን መጨረስ አቅቶት ሩጫው ሳያልቅ ደክሞ ተዘረረ። እግሩ ሁሉ ደነዘዘ። ስራ መግባት አቃተው። በስራ ቦታው ያው እንግዲህ የቅርብ ጓደኛው ጎይቶም ሁሌ የሚተባበረዋል የሱንም ቦታ ይሸፍንለት ስለነበረ ትላንት ግን ሳይገባ ሲቀር ምን ነው የሚል ጥያቄ ያነሳዋል። አይ አመመኝ። ምን ሆነ? እግሬን ወድቀህ ነው? አይ ሩጫ ላይ ተጎድቼ። ሩጫ ደክመሃል፣ ምን ያደርግልሃል? በጣም እወዳለሁ የሚል ምላሽ ይሰጣል። ጓደኛውም ያው ሩጫ እኮ ስራ አይደለም ለምን አትተውም ውስጥ ሲለው ምሩጽም አይ ውስጤ ጥሩ ሩጥ ነው የሚለኝ እናም ፍቅሩም አለኝ፣ እኔ ግን አልመርጥልህም ይህንንም ስራ እንዳያሳጣህ የሚል የጓደኛ ምክሩን ይሰጠዋል። ምሩጽም በቁጭት ግድ የለም አንተ ብቻ ሸፍንልኝ እንጂ እኔ ፍቅሬን ተወጥቼ አበበ ቢቂላ መሆን ነው የምፈልገው ይላል። እንግዲህ ምሩጽ የአትሌቲክስ ፍቅር ቢኖረውም በልምምድ ላይ የሚደርስበት ድካም ግን መቋቋም ያቅተው ነበረ። በሌላ ቀን ስለደከመው አቋርጦም ይወጣል። ማቋረጥ ብቻ ሳይሆን እንደውም በአንድ ወቅት አስመልሶት እንደተዘረረ ሁሉ ይናገራልና ተማሪዎች ጓደኞቹ በሂደት እንደሚሻሻል እየነገሩ እያበረታቱት ሲሰራ በሳምንት 2 ጊዜ እየተለማመደ ከጊዜ ወደ ጊዜ እያሻሻለ አትሌት የመሆን ቅርጽ እየያዘ መጣ። ሩጫውን ሰርቶ ሲጨርስ ይህን ለመተካት ምግብ ባለማግኘቱ በሚፈልገው ያህል መሻሻል አልቻለም። አቶ መሐሪ የተባሉ ሰው ስፖርተኞችን እንዲያግዙ በመፈለግ ሊያነጋግራቸው ይሄዳል። እንግዲህ በቁም ነገር ቀጠሮ ይዞ እሳቸውን ያገኛቸዋልና ለምን ፈለከኝ ብለው ቢጠይቁት አይ ለብርቱ ጉዳይ ነበረ በሚል ምሩጽ አቶ መሐሪን ሲያናግራቸው በምንድነው ንገረኝ ብለው ቢያስገድዱት አይ አንድ ነገር ላማክሮት ነበረ የቤተሰብ ጉዳይ ነው ሲሉት አይ አይደለም የሥራ ነው ከሰው ተጣልተ ሽምግልና ነው ይሉታል። አይ ለስፖርት ጉዳይ አልገባኝም ሩጫ ጀምሬ ነበረ አላማዬም አትሌት መሆን ነበርና ስላቸው እንዴት ትችላለህ የሚል ፈገግ ያለ ጥያቄ ጠይቁታል። አዎ አላማ ይዤ ነው የተነሳሁት። የምን አላማ ሲሉት አይ አበበ ቢቂላን ለመተካት ነው። አንተ? አዎ እኔ። እና እኔ ምን ላድርግልህ ይሉታል። ከልምምድ በኋላ የላም መተኪያ በጣም ተቸገርኩ አላገኘውም ይላቸዋል። እና ምን ትፈልጋለህ ቢሉት ወተት ባገኝ ብዬ ነው እርሱን እያናገርኩ ያለሁት በሚል ጥያቄ ያቀርብላቸዋል። እንግዲህ አቶ መሐሪም እንዲህ አይነት ነገር ይጠይቀኛል ብለው አልገመቱም ነበር። ያው ደግሞም አበበን ለመተካት ነው ሲላቸው አስገረማቸው። ከዚያም በላይም አስደነገጣቸው። በአስመራ ከተማ
አንድ ልማድ አለ። ያው ለስፖርት ቆርጦ የተነሳ ሰው መደገፍ የተለመደ ነውና ከልምምድ በኋላ ወተት እንዲያገኝ ያው ያመቻቹለታል። አቶ ካሳይ ሚኪሌ በአስመራ ስፖርት ኃላፊ ነበሩና በአስመራ 5 ቀን አንድ ጊዜ የአትሌቲክስ ውድድር የሚያካሂዱ ሰው ናቸውና እሳቸው ጋር ሄዶ ለመወዳደር እንደሚፈልግም ይነግራቸውና እሳቸውም ይመዘግቡታል። ወፍጮ ቤት እንደሚሰራ ስለሚያውቁ ለውድድር መምጣቱ አስገርሟቸውም ነበርና ሁሉንም ነገር አመቻችና ያው ለሩጫው ዝግጁ ሆኖ ቀረበ። ያበረታቱታል፣ ማለትም ወተትና ትጥቅ ይገዙለታል። እሱንም ለማስደሰት እሱ ደግሞ እነሱ ወተትና ትጥቅ ለገዙለትንም ለማስደሰት ይፈልጋልናም የመጀመሪያው ውድድር ለማድረግ ሲዘጋጅ መተው እንዲመለከቱት ጋበዛቸው። ምሩጽ ያለውን ችሎታ ለማሳየት የውድድሩ ቀን በጉጉት መጠባበቅ እንግዲህ ይጀምራል። እንግዲህ የመጨረሻ ዙር መዳረሻ ላይ ለመግባት የሚሽቀዳደሙት 5 ተወዳዳሪዎች የተመልካቹን ትኩረት ስበዋል። አንገት ለአንገት ተናንቀው እየተሽቀዳደሙ ነው። እነዚህ 5ቱ ተወዳዳሪዎች የህዝብ ትኩረት የሳቡት እኩል መስመር ላይ ስላሉ ነውና ከ5ቱ አንደኛው ሯጭ ከመካከለኛው ለጥቂት አፈትልኮ ይወጣል። ነገር ግን ብዙ ማምልጦ መሄድ አልቻለም። ሆኖም እንደምንም ከአራቱ ቀድሞ ለማምለጥ ጥርሱን ነክሶ መሮጥ ይጀምራል። ግን አልቻለም። ያው ይህ ሰው ምሩጽ ይፍጠር ነበር። ለረጅም ጊዜ ዝግጅት ሲያደርግ ቆይቶ ለጓደኞቹም ሆነ ድጋፍ ላደረጉለት ቃል ገብቶ የተሻለ ውጤት ለማምጣት ደፋ ቀና ሲል የነበረ ሰው በኋላም ሐሳቡ ኢትዮጵያን ባለም የአትሌቲክስ መንደር ውጤታማ ለማድረግም ጭምር ህልም ያደረገ አበበ ቢቂላ በሮም ኦሎምፒክ ታሪክ ሰርቶ ኢትዮጵያን አፍሪካን ያስጠራ ጀግና መሆኑን ያውቃልና እሱም እንደ አበበ ታሪክ ለመስራት ትልቅ ዓላማ ይዞ የተነሳ ሰው ነበር። እንግዲህ በቅርብ ለሚያውቁ ሰዎች እንደ አበበ ታሪክ እሰራለሁ እያለ ስለሚናገር እሱን ለመደገፍ ጓደኞቹ ሁሉ በቅርብ ነበሩ። አበበ ሲሮጥ አላየውም። በርግጥ በተለይ ከቶኪዮ ኦሎምፒክ ሲመለስ ያቀባበል ስነ ስርዓቱ በሬዲዮ ሲከታተል ይስሜት ውስጡ እንዳደረበት ሁሉ ጭምር ተናገረ። ውስጡ መኖሩ ብቻ አይደለም አበበ ማን ነው የሚለውን ነገር ሁሉ ማጣራት ጀምሯል። ያው አበበ የክቡር ዘበኛ ተራ ወታደር ሆኖ የተቀጠረ በባዶ እግሩ የሮጠ የሀገርን ባንዲራ ለማውለብለብ ቆርጦ የተነሳ መሆኑንም ለይቷልና አበበ ከምንም ተነስቶ እዚህ እንደደረሰ ምሩጽ በሚገባ ስለተገነዘበ ነበር። እንግዲህ ምሩጽ ሁሉ ጊዜ ከምንም ተነስቼ አበበን መሆን እችላለሁ የሚል ትልቅ ተስፋ ያዘው። ያው ምሩጽም ያው እንደምታውቁት ምንም የለውም፣ ስሜትና ሞራል ነበር የነበረው። አብሮት ያለው ሞራሉን ብቻ ይዞ ለብዙ ጊዜ ልምምድ ማድረግ ጀመረናም በአስመራ ዋናው አደባባይ ቦታ ውድድር ተደረገ። ቦታው በአስመራ የታወቀ ነበር። ምሩጽ ይፍጠር የመጀመሪያ ውድድር ያደረገውም እዛ ቦታ ላይ ነበር። በኋላም በከፍተኛ ሁኔታ ከተዘጋጀ በኋላ በዚህ ውድድር ላይ ለመጀመሪያ ጊዜ ተሳታፊ አትሌት ሆናለሁ ብሎ አስቦም አያውቅም ነበር። ግን ያው የሩጫ ችግር የለበትም። የተወለደው ትግራይ ውስጥ ያው እንደነገርኳችሁ ዛላ አንበሳ ጉሎ ማክዳ በተባለ ስፍራ ነው። ቦታው የሚገኘው በርግጥ በአጋሜ አውራጃው ሲሆን ቤተሰቦቹ ገበሬዎች ናቸው። ጉሎ ማክዳ ለአስመራና ትግራይ መዋሰኛ ድንበር ነውና የሚማርበት ትምህርት ቤት ከሚኖርበት ገጠር 6 ኪሎ ሜትር ያህል ይርቃልና ደርሶ መልስ 12 ኪሎ ሜትር እየሮጠ እየተመላለሰ በሳምንት 5 ጊዜ በሩጫ የገጠር ጓደኞቹን ቀድሞ በመግባት ራሱን ይሰራ የነበረ ድንቅ ልጅ ነው። በኋላም እንግዲህ አስመራ ዘመዶቹን ለመጠየቅ ሄዶ እዚያው እየሰራ ያበበን ዝና ሰምቶ ለሩጫ የተዘጋጀ ነው።